አንዱ ምን ይላል? ከ5 ዓመት በፊት የሞተው ጓደኛዬ ስልክ ይደወልልኛል። ከዛ አንስቼ አሰላሙ አለይኩም ስል ወአለይኩም ሰላም አሙ ፉላን ነህ አለኝ። አዎ ፉላን ነኝ። አንተ ማን ነህ ስለው እኔ ፉላን ነኝ። ታውቀኛለህ እኔን? አይ አላቅህም፣ ነገር ግን አባቴና ጓደኛው የተነሱ ፎቶ አለ፣ ከሱ ጎን ስልክ ቁጥር አለ። ስልክ ቁጥሩም ላይ ይህንን ሰው በፈለጋችሁት ሰዓትና በፈለጋችሁት ጊዜ ወይም የሚያስፈልጋችሁ ነገር ካለ ደውላችሁ ጠይቁት ብሎ ስልክ ቁጥር አስቀምጧን እዛ ላይ። እና አሁን እኔ ደግሞ ብስክሌት ፈለግኩኝ፣ የ10 ዓመት ታዳጊ ነው። ብስክሌት ፈለግኩኝ እና ብስክሌት ግዛልኝ አለኝ ይላል። እና በጣም ደስ የሚል ነገር ነው። አንድ ሰው ጓደኛ የሚለው ነገር በቃ ትልቅ ሚስጥር ያለው ነገር ነው። የጓደኝነት የሚባለው ነገር አሁን ላይ በጥቅም በተለያዩ ነገራቶች ላይ እየተደለለ አይደለም። ጓደኝነት ስለ ጓደኝነት ቁርአንና ሐዲስ ብዙ ይላል። በነገራችን ላይ ስለ መልካም ጓደኞች የውመል ቂያማ ላይ የቀይ ጓዶች የሚባሉ አሉ አይደለ? እንደዚሁም ደግሞ እውነተኛ ጓደኛ የሚባለው ሰው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዳሉት የውመል ቂያማ ላይ ከአርሽ ጥላ ስር ከሚቀመጡት አንዱ ምንድነው? ለአላህ ብሎ የተዋደደ ነው። ለአላህ ሱብሓነሁ ወተዓላ ብሎ የተዋደደ ሰው ከአርሽ ጥላ ስር ከሚቀመጡት መካከል ነው የሚሆነው። የመልካም ጓደኛና የመጥፎ ጓደኛ ምሳሌ የአላህ መልእክተኛ ጠቅሰዋል። የመልካም ጓደኛ ምሳሌ ምንድነው? እንደ ሽቶ ሻጭ ነው ብለዋል። ሽቶ ወይ ያኔ ገዝተህ ከዛው በጠረኑ እንትን ትላለህ ትጠቀማለህ፣ ወይም ደግሞ በሽታ ወይም ደግሞ በመልካም መዓዛ ትታወዳለህ። መልካም ጓደኛ ካለ እውነተኛ ጓደኛ እውነተኛ ወዳጅ ማለት ማግኘት ማለት አላህ ሱብሓነሁ ወተዓላ ትክክለኛውን ጸጋ ሰጥቶሃል ማለት ነው። ጓደኝነት የእውነት ሲሆን ከማር የበለጠ ይጣፍጣል። ጓደኝነት ከልብ ሲሆን ብርታት ጉልበትን ይሰጣል። ጓደኝነት ሊላህ ሲሆን ይሄኔ ምንድነው ይሄ ጥቅም አልባ የማያግደው የሆነ ነገር ሲሆን የማይለው ይሄኔ ምንድነው ይባል ጥንክር ያለ የሆነ ከብረት የበለጠ ጠንካራ የሆነ ነው የሚሆነው። ጠንካራ ሆኖ ነው የሚዘልቀው። ግልጽ ነው። መልካም ጓደኛ ካላችሁ ትልቅ ኒዕማዎች አላችሁ። ከትላልቅ ኒዕማዎች ትላልቁን ኒዕማዎች አንዱን ተሰጥታችኋል። አላህ ሱብሓነሁ ወተዓላ የምትዋደዱ ወንድማማቾች ሁኑ እያለ ይናገራል። ኢኽዋን ሁኑ፣ ወንድማማቾች ሁኑ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። እና ጓደኝነት ቀላል ነገር አይደለም። ይሄ ጓደኝነት የሚባለው ስንለያይ የማንረሳሳ ጠይብ፣ ስንቀርበው የማይረቀን የማይሸሸን፣ እንደዚሁም ደግሞ የሆነ ውድቅ ስንል የሚያነሳን፣ በቃ ሚስጥራችንን የሚደብቅልን፣ እኛ ስንለል እኛ ሆኖ የሚቀጥል፣ ስንሞት የሚያስታውሰን፣ አንስቶልን ኢስቲግፋር ዱዓ የሚያደርግልን፣ ልጆቻችንን ቤተሰባችንን የሚጠይቅልን፣ ይህ ነው ጓደኝነት የሚባለው ነገር። እና ጓደኝነት ጥልቅ ነው። ሰራሃ እንዲሁ ማብራራት ባልችልም ይሄ ጓደኝነት የሚባለው ነገር እውነተኛ ጓደኛ ማለት ያኔ መውደቃችንን አይቶ የማይለየን አይነት ስንወድቅ አይዟችሁ እኔ እኮ ጓደኛ ነኝ፣ ሌላው እንኳን እንደወደቃችሁ ሳይረዳ እንደወደቃችሁ ሳይገባው እነሱ ግን ተረድተዋችሁ የሚያነሷችሁ ማለት ነው ጓደኝነት ማለት። እና አላህ ሱብሓነሁ ወተዓላ ጥሩ ጓደኛ ይስጣችሁ፣ መልካም ጓደኛ ይስጣችሁ። የጓደኝነት ጥልቀት በጣም ደስ የሚል ነገር ነው። እና አላህ ሱብሓነሁ ወተዓላ መልካም ጓደኞች ያድርገን፣ መልካም ጓደኛ ይስጠን። ከመልካም ጓደኞች እኛም ለሰዎች መልካም ከሆኑት ያድርገን። አላህ ይሕፈዝኩም። ያለን ጓደኛ መልካም ጓደኛ ያለን ደግሞ ጓደኝነታችንን ያጽራልን፣ እስከ መጨረሻው እስከ ጀነት ያድርግልን። አላህ ይሕፈዝኩም። ሰላም አለይኩም።